እዚህ ቤት ውስጥ ከማን ጋር መኖር እንደምትፈልጉ ቤቱን እዩትና እስቲ ኮመንት ሴክሽን ላይ ጻፉልን ላሳያችሁ። ይሄ አፓርትመንት የሚገኘው በመሀል ቦሌ ደንበል 3 ቤድሩም ነው። በጣም ሰፊ ነው። ብቻ ምን አልፋችሁ ሁሉ ነገር ያሟላለት ነው። ኪችኑ ራሱ ስላይዲንግ ዶር ነው ያለው። ምንም አይረብሻችሁ ሽታ እንኳን ቢኖረው። ነው ጽድት ያለ ነው። ሁሉ ነገር ያሟላለት ነው። ወደ ቤድሩሞቹ ደግሞ ስንገባ ይሄኛው ሶስተኛው ቤድሩም ነው። ማስተር ቤድሩሙ ገና አላሳየኋችሁም። ያን ያህል ጠባብ አይደለም፣ ሰፊ ነው። የራሱ የሆነ ክሎዜት እዚህ ጋር አለው። እንደምታዩት የፈለጋችሁትን ያህል እቃ ማስቀመጥ ትችላላችሁ። እዚህኛዋ ደግሞ ሁለተኛዋ ቤድሩም ነች። ገስ ቢመጣባችሁ እንኳን እዚህ ማሳደር ትችላላችሁ። እሱም የራሱ የሆነ ክሎዜት ስላይድ የሚያደርጋለው የራሳቸውን ስቶንስ መጠቀም እንችላለን። እዛ ጋር አለ። አሁን ደግሞ ወደ ማስተር ቤድሩሙ እንገባለን። ማስተር ቤድሩሙ ገና ሲገባ ራሱ ላይት አለው። በጣም ሰፊ ነው። ኪንግ ሳይዝ የሆነ ቤድ ነው ያለው። ክሎዜት አለው የራሱ ስላይዲንግ የሆነ በጣም ብዙ እቃ ነው። የራሱ የሆነ ባዝሩም አለው። በጣም ጽድት ያለ ነው። ላይክ ክሊን የሆነ ነው። በቃ እዚህ ጋር የራሱ የሆነ ኤልኢዲ ላይት አለው። እንደፈልጋችሁ ማብራት ማጥፋት ትችላላችሁ። ላይቱም ይቀያየራል። ስላይዲንግ የሆነ ሻወር አለው። ሙቅ ሻወር ብትፈልጉ ቀዝቃዛ ሻወር፣ ሁሉ ነገር የተሟላለት ነው። እዚህ ጋር አንድ ያላሳያችሁ ኮመን ባዝሩም አለ። እናሳያችሁ። ይኸው ይሄም እንደምታዩት ጽድት ያለ ነው። የሆነ ስላይዲንግ ሻወር አላቸው እንደዛኛው። ሌላኛው ደግሞ ሳረሰው ላውንድሪ ሩም የራሱ አለው። እስከነ ላውንድሪ ማሽኑ ነው። እዚህ ጋር እንደምታዩት ሰፊ ነው። ክላሱ ራሱ ለብቻው ሌላ ክፍል ነው። እዚህ ጋር በጣም ሰፊ ነው። አፓርትመንቱ ደግሞ እንደምታዩት የራሱ የሆነ ባልክኒ ያለው ነፋሻማ የምትቀበሉበት የራሱ ቦታ ይኖራችኋል ማለት ነው። እዚህ ጋር ቡና ምናምን ማፍላት ከፈለጋችሁ ሰፊ ቦታ አላችሁ። ምንም እንዳታስቡ። ይሄን አፓርትመንት ስንት ሬት እንደምታደርጉት ኮመንት ሴክሽን ላይ ጻፉልን። ሊቪት ይሆናል።